የንታ ገብረ ኪዳን እንዳሉት እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን ባያት እንዴት አድርጌ ልቆም ነው? ኒ ሲባል ታጠቁና ቆም አሉ። ከች አትልም። እግዚአብሔር የተመሰገነ ይሁን። ከች ስትል እንዲህ ብለው ሲያዩት በግንባራቸው ድፈጠሩ። ቀጥታ ከመንግሥተ ሰማያት መጣችና ዙፋን ተነጥፎላት በቁሙ ደብረ ምጥማቅ ተራራ ላይ ጉብ አለች። የኔና የናንተ እመቤት በግልጽ ላሉት አሕዛብ ማለት ነው። በግልጽ ታየቻቸው። ዛሬ ግን እኛ ያልታየንን ታየናል። ታየችን ማርያም ነው የሚባለው። ሚካኤልን አየሁት በሕልማችን እንኳን ቀይ ሰው ሳናይ ልንሞትም። ኧረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ የሚል ሰይጣን መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መኑ ይእቲ ዛቲ እንተ ትሄውዝ ከመጎ ጽዱት ወብሪት። እቺ እንደ ፀሐይ ሙቃ እንደ ጨረቃ ደምቃ የምትታይ ይህች ማናት? መኃልየ መኃልይ ምዕራፍ 5 ከቁጥር 1። ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ ካህናቱ ሊቀ ርያን አማኑኤል አዳም በሀገረ ስብከቱ የወረዳው ዋና ሊቀ ካህናት፣ የተከበሩ የዚህ ደብር የዚህ ካቴድራል ዋና አስተዳዳሪ ክቡር መልአከ ኃይል አባ ገብረ እግዚአብሔር ቆሞስ አባ ገብረ እግዚአብሔር ዘምሌ፣ የተከበሩ ሊቀ ጉባኤ የኔታ አስካል ካሳሁን ኢትዮጵያ ኦርቶዶክስ ተዋሕዶ የሀገረ ስብከታችን የትምህርት ክፍል ዋና ኃላፊ፣ የተከበራችሁ የሀገረ ስብከቱ የየመምሪያው ኃላፊዎች፣ የተከበራችሁ የገዳማትና የአድባራት አስተዳዳሪዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የሰንበት ትምህርት ቤት መዘምራን፣ የዚህ ሁሉ ማዕከል የሆናችሁት የቤተ ክርስቲያን ተስፋዎች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር አምላካችን በእኛ በሰዎችና በመላእክት መመስገን ፈቃዱ የሆነ የሰራዊት ጌታ እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬም ዘወትርም የተመሰገነ ይሁን። ዛሬ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ዛሬ ደብረ ምጥማቅ በግብፅ ባለ ቦታ ላይ ልዩ ስሙ ደብረ ምጥማቅ በተባለው እመቤታችን ቅድስት ድንግል ማርያም የአምላክ እናት በግልጥ የታየችበት ሰዓት ነው። ይሄ ግንቦት እንግዲህ ደብረ ምጥማቅ እመቤታችን ከአበይት በዓላት አንዷ ናት። ይሄ በዓል እመቤታችን ከ21 ጀምሮ እስከ 25 ድረስ ሰው ሳትለይ የታየችበት በግልጽ እመቤታችን ገና ሳትወለድ ገና በአምላክ ልቡና ታስባ በነበረችበት ጊዜ በምሳሌ ነበረ ስትታይ የነበረችው። ዛሬ ግን የታየችው ከስጋዋ ጋር ተዋህዳ መንግሥተ ሰማያትን እጅ አድርጋ ያዘች ናት። ለምን? እመቤታችን ትንሣኤ ዘጉባኤን ስለማትጠብቅ ቀድማ እንደ ልጇ ትንሣኤ ተነስታ በሱ አስነሽነት መንግሥተ ሰማያትን ይዛ ያለች ናትና በግልጥ ነው ያሁኑ ማለት ነው። ቀደም ሲል ግን የተነሳ ስትገለጥ የነበረው በምሳሌ ነበር። መታየት የጀመረችው በብዛት በብሉይ ኪዳን ነው። ብሉይ ኪዳን ስለ እመቤታችን ምሳሌነት እጅግ በጣም ዋኝተን በማንዘልቀው በብዙ አንቀጽ ላይ ይናገራል። እኔ ግን እንዲያው አልፌ ጠቀስ አድርጌ ወደ ዕለቱ ታሪክ ብገባ ይሻላል። ምክንያቱም ዛሬ በዓመት አንድ ጊዜ ብዙ ተስፋ የሚገኝበት ስለሆነ ጊዜ ላለመውሰድ ነው።
እመቤታችን ቅድስት ድንግል ማርያም ዛሬ በግልጥ ከስጋዋ ጋር ተዋህዳ በግልጽ በደብረ ምጥማቅ እስክትታይ ድረስ በምሳሌ ትታይ ነበር። ለምሳሌ ኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ጀምሮ እሰይም ቀስቴ በውስተ ደመና፣ በደመና ቀስቴን በደመና ላይ አሳያለሁ ተብሏል። ይህንን በኦሪቱ ሙሴ ጽፎልናል እና ይህን በምሳሌ የታየችበት ዘመን ነው። ቀስተ ደመናው እንደሚታወቀው ዛሬ እንሆ ነጭ፣ ቀይ፣ ጥቁር ወይም ብጫ፣ ጥቁር ወይም አረንጓዴ፣ እናንተ አረንጓዴ የምትሉት ነጭ፣ ጥቁር፣ ቀይ፣ ጥቁር ወይም አረንጓዴ ማለት ነው። ሶስት ነው፣ ከሶስት አይወጣም። ይሄ የታየ ቀድሞ ይሄ የቤተ ክርስቲያኒቱ ትውፊት ነው። የቤተ ክርስቲያኒቱ አርማ ነው የሚባልበትም ስለተጻፈ ነው፣ ዝም ብሎ አይደለም። የኛ ቤተ ክርስቲያን ከብሉይ እና ከሐዲስ እንዲሁም ደግሞ ከሊቃውንት ከህንፃ መነኮሳት ወይም ከስርዓት መጻሕፍት ከአራቱ ጉባኤያት ከተሰበሰቡ ከነፍትሐ ነገሥት ያልተገኘ ነገር ቤተ ክርስቲያናችን አትናገርም። ስለዚህ ይህ ቀደም ሲል ገና ኦሪት ሳትሰራ በሕገ ልቡና ዘመን የታየ ነው። ይሄ ቀስተ ደመና ማለት ነው። ነጭ ነው፣ ቀይ ነው፣ ደግሞ ወይ አረንጓዴ ወይ ጥቁር እንላለን። ይሄ ትርጓሜ ያለው ሊቃውንት ተርጉመው አበጥረው አንጠርተው ጋራ ገለባ ጨምረው የበሉ ነው የተረጎሙ። እኛ መተርጎም አንችልም፣ አቅሙ የለንም ማለት ነው። ሶስት ነገር ስለሚያስፈልግ እና ይህን ሲተረጉሙ በመንፈስ ቅዱስ ሶስቱ ነጭ፣ ቀይ፣ ጥቁር ወይም አረንጓዴ ነው። ይህ እንግዲህ የሶስትነት ነው። የአብ የወልድ መንፈስ ቅዱስ ነው። የወልድ ጥቁሩ የመንፈስ ቅዱስ አምሳል ነው ይላል። ይህ ማለት እንግዲህ ነጩ የአብ ጻዕዳ በመለኮቱ ነጭ ነው ተብሏል። ይህ ማለት ግን ክርስቶስ ከሶስቱ አካላት አንዱ አካል ወደ ደብረ ታቦር ተራራ ላይ ወጥቶ ብርሃነ መለኮቱን ብልጭ አድርጎ ነጭ ነገር ስላሳየ እንጂ ሥላሴ በባህሪያቸው የሚታዩ ሆኖ አይደለም። የሥላሴን ባህሪ ማወቅ የሚችል ማየት የሚችል የለም። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ የታየው በእኛ ሥጋ በአጭር ቁመትና በጠባብ ደረት ስለተገለጠ ነው ማለት ነው እና ነጩ የአብ በሁለተኛ ትርጓሜው ምን ይላል? ነጩ የጥምቀት አምሳል ነው ይላል። በአምሳለ ማይ በውሃ አምሳል ይሰጠናልና ይላል። ቀዩ የሥጋው ነው፣ በአምሳለ ህብስት በህብስት አምሳል ይሰጠናልና። ጥቁሩ ደግሞ የደሙ ነው፣ በአምሳለ ወይን በወይን አምሳል ይሰጠናልና። እነዚህ የአብ የወልድ የመንፈስ ቅዱስ አምሳል ናቸው፣ ሶስት መሆናቸው ማለት ነው። ወደ እመቤታችን ሲመጣ እሰይም ቀስቴ በውስተ ደመና፣ እነሆ ቀስቴን በደመና አሳያለሁ የተባለችው ቀስቷ ድንግል ማርያም ሶስት መሆኑ የአብ የወልድ የመንፈስ ቅዱስ ማደሪያ መሆኗ ይላል። ማን ነው በሱ ያደረው? ከሶስቱ አካላት አንዱ ወልድ አይደለም እንዴ? ምን ማለት ነው? አብ ለማጽናት አለ፣ ወመንፈስ ቅዱስ ከሶስቱ ግብራት ለመከልከል። በእናቶቻችን ሶስት ግብራት ስላሉ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለስሩአን በእጓለ እመሕያው ወእሙራን ቦሙ ይላል ሊቁ። አሁን በእናቶቻችን ሶስት ነገር አለ። ሩካቤ አለ፣ ሰስሎተ ድንግልና የድንግልና መጥፋት አለ፣ ከዛ እናትነት አለ ማለት ነው። በእመቤታችን ግን ሶስቱ ግብራት የሉም። ለምን? መንፈስ ቅዱስ ከዘር ከሩካቤ
ከሰስሎተ ድንግልና ከድንግልና ጥፋት ለመጠበቅ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ ባንቺማ ያድርብሻል፣ ከሦስቱ ግብራት ይከለክልሻል። እነሱም ሩካቤ፣ ዘር፣ ድንግልና ጥፋት ናቸው። እነዚህ ሁሉ በአንቺ ዘንድ የሉም ይላል። ሉቃስ ነው። ሉቃስ 1 ቁጥር 18 ጀምረን ስንመለከት እንግዲህ መንፈስ ቅዱስ መልአኩ መጥቶ ወናሁ ትጸንሲ ወትወልዲ ወልደ ወትሰምይዮ ስሞ ኢየሱስ አላት። እነሆ መንፈስ ቅዱስ መልአኩ መጥቶ ሲነግራት እነሆ በድንግልና ጸንሰሽ በድንግልና ኃያል ወልድን ትወልጃለሽ ብሎ ሲነግራት እፎኑ ይከውነኒ ዝንቱ እንዘ ይአምር ብእሲ አለች። ይሄ እኮ ወንድ ሳላውቅ እንዴት ሊሆን ይችላል? ከአባቴ ከአዳም ከእናቴ ከሔዋን ተያይዞ የመጣው ዘር መቀበል ልጅ ማስገኘት ነው። ይሄ በእኔ ዘንድ እንዴት ነው ብላ ስትናገር ምን አላት መልአኩ? ባጭሩ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ አለ። መንፈስ ቅዱስ የልዑል ኃይል መለኮታዊ ኃይል ይጋርድሻል። መንፈስ ቅዱስ ከሦስቱ ግብራት ይከለክልሻል ስለተባለ ምን ተባለ? አብ ለማጽናት፣ መንፈስ ቅዱስ ከሦስቱ ግብራት ለመከልከል፣ ወልድ በተለየ አካሉ ሰው ለመሆን በከርሰ ማርያም አደሩ ምንለው ይሄ ነው ማለት ነው። ስለዚህ እመቤታችን በቀስተ ደመናነት በብሉይ ኪዳን ታይታ ነበረ። የዛሬው ግን በግልጽ ነው። ቀጥሎ በብሉይ ኪዳን እመቤታችን በእርሻ ወይም በገራይት በማለት ገራይት ማለት በግዕዝ ወደ ትርጉም ስንመልሰው እርሻ ማለት ነው። እመቤታችን የአብርሃም እርሻ ወይም ገራይት ተብላለች። በግዕዙ ገራይት ማለት እርሻ ማለት ነው። አብርሃም ዘርህ ሁሉ ከነዓንን ይወርሳል ብሎ ነበረ እግዚአብሔር። አብርሃም ግን ከነዓንን አልወረሳትም። ከነዓን የሰማያዊቷ ኢየሩሳሌም አምሳል ስለሆነች በርስትነት ተሰጠችው እንጂ አብርሃም ከነዓንን አልወረሳትም። እንዲያውም ለሚስቱ መቀበሪያ ለሳራ ማለት እልፍኝ ከአዳራሽ አንድ ትልቅ ቤትና አዳራሽ ማለት ነው። ወደ እመቤታችን ሲመጣ ትርጓሜው ግን ምን ማለት ነው? ድንጋሌ ሥጋ ድንጋሌ ነፍስ ነው። ተመልከቱ እንግዲህ በሁለቱ ወገን ድንግል የሆነች እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ህትምት የሆነች ይላታል። ስለዚህ እመቤታችን ይኸው ዘር አልተዘራባትም የተባለው እንበለ ዘር እንበለ ሩካቤ ቅድም በነገርኳችሁ መንፈስ ቅዱስ ከሦስቱ ግብራት ስለከለከላት እንበለ ዘር እንበለ ሩካቤ ከሦስቱ አካላት አንዱ አካል እግዚአብሔር ወልድን ለመውለዷ አምሳል የታየው በብሉይ ኪዳን ዘመን ነበረ። የዛሬው ግን በምንድን ነው? በግልጽ ነው። እመቤታችን ተዋህዳለች። ሌላው እንዲሁ በተመሳሳይ ስለ ማኅተመ ድንግልናዋ ሳይለወጥ ማኅተመ ድንግልናዋ ሳይለወጥ ለመውለዷ በምሳሌ ሁለቱም ሲያረጋግጡ ኢሳይያስና ሕዝቅኤል በሚገባ ያረጋግጡታል። ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ አማኑኤል መዓረ ወቅብአ ብዑል ይላል ኢሳይያስ 7 ቁጥር 14 ላይ እነሆ ድንግሊቱ በድንግልና ጸንሳ በድንግልና ኃያል ወልድን ትወልዳለች። መዓረ ወቅብአ ብዑል ማርና ቅቤ ይበላል ይላል። ክርስቶስን ነው ሲወለድ ክርስቶስ ባለጸጋው ልብላ ካለ ማርም ቅቤም በእጁ ነው ለማለት እንጂ በላ ለማለት አለ። በእርግጥ በላ ክርስቶስ። ለምን? ምታት አይደለማ። የክርስቶስ መብላት መጠጣት ምንድን ነው? ተዋህዶ ሰው መሆኑን ለማረጋገጥ የኛ መብላት መጠጣት መራብ አለብን። በግድ እንራባለን፣ በግድ እንጠማለን፣ የግድ ያስፈልገናል። ክርስቶስ ግን ረሃበ እግዚእነሰ ፍሉጥ እምኔነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ረሃብ
ከኛ ረሃብ ይለያል። ለነሰ በግብሪ መዋአነ ወሎቱ ሰበፈቃዶ አለ ሊቁ ሲጽፍ ማለት ነው። ምንድነው? እኛን የግድ ያስፈልገናል፣ እሱን ግን ለአጽድቆተ ትስብእት ሰው መሆንን ለመግለጥ እንጂ ራብ የሚራብና በራብ ተገዶ በጥም ተገዶ የሚበላ የሚጠጣ አይደለም። ለአጽድቆተ ትስብእት ሰው መሆንን ለማጽደቅ ነው ይላል። ስለዚህ ይሄ በድንግልና ጸንሳ በድንግልና እንደምትወልድ ኢሳይያስ በምዕራፍ 7 ቁጥር 14 በምሳሌ ገለጻት። ዛሬ ግን በምንድን ነው? በመታየት ሕዝቅኤል 44 ቁጥር 4 ደግሞ ጀምረን ስንመለከት ደግሞ ስለ ዘለዓለማዊ ድንግልና ይሄ ይላል። ወደ ምስራቅ በኩል ወሰደኝ ይላል ሕዝቅኤል በፈለገ ኮቦር። ፈለገ ኮቦር ማለት ኮቦር የሚባል ቦታ ላይ ያለ ወንዝ፣ ይሄ በፋርስና በባቢሎን ያለ ነው፣ በሀገራችን አይደለም። በዛ ላይ 40 መዓልት 40 ሌሊት በግራ ጎኑ ተኝቶ ሕዝቅኤል ስለ እመቤታችን ዘለዓለማዊ ድንግልና ሲመለከት ጸንሳ ሳለች በጸነሰች ከመጽነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ በወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ መቼመች ድንግል። ምን አለ መሰላችሁ? ወደ ምስራቅ በኩል ወሰደኝ በራእይ ይላል ሕዝቅኤል። እነሆ የተዘጋች አዳራሽ አየሁ ይላል። ቀይ ጎልማሳ መጥቶ ያችን አዳራሽ ሳይከፍታት ገብቶ ሳይከፍታት ሲወጣ አየሁ ይላል ሕዝቅኤል። ሕዝቅኤል ነቢይ ያለ ደግሞ ሊቁ ደግሞ ይህን ሲያመጣው ሕዝቅኤል ነቢይ ኮነ ስማ በእንቲአሃ ወይቤሪእኩ ኆኅተ በምስራቅ ክቱም በአብይ መንክር ማይተም ነው የሚለው። እነሆ በምስራቅ በኩል በድንቅ ቁልፍ የተቆለፈች አዳራሽን አየው። እነሆ ቀይ ጎልማሳ አፋውን ታጥቆ ይላል። ሰይፉን ነው፣ 2 አፍ ያለው ሰይፍን ታጥቆ አለ። ማን? ክርስቶስ። 2 ኑ ሁሩ ኑ ሂዱ የሚልበት እኛን ወዳጆቹን የእመቤታችንን ወዳጅ በዚህ ሰዓት ቁጭ ብለን መገለጧን መታየቷን እንኳን ለእኔና ለእናንተ ድንግል ማርያም ብናያት እንወድቃለን። የንታ ገብረ ኪዳን እንዳሉት እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን? ባያት እንዴት አድርጌ ልቆም ነው እንዳሉት ማለት ነው። ብናያት አንቆምማ። እንዴት አድርገን? ከግርማ ሞገሷ የተነሳ ማን ይቆማል? በትግራይ አባ ሀደራ የሚባል ገዳም ነበር። አላሁንም አንድ ታላቅ አባ ገብረ እግዚአብሔር የሚባሉ የበቁ ባይታዊ ነበሩ ይባላል። እና ከመብቃታቸው የተነሳ እመቤታችን በራእይ ትታያቸው ነበረ። በጣም ይገርማል እኮ ባካችሁ፣ በእውነት በህልማችን እንኳን ቀይ ሰው ሳናይ ልንሞት ነው። ይገርም ነው። እና እኒህ አባት ሰዓታት የፍልሰት ዕለት ተቆሞ እመቤታችን በሰዓታት በአባ ጊዮርጊስ ምስጋና እየተመሰገነች ሳለ ነይ ይላል። ነይ ምስለ ኩሎሙ ቅዱሳን፣ ከቅዱሳን ሁሉ ጋር ነይ ይቆጥራቸዋል። ነቢያቱም ቀሩም ሁሉንም እየቆጠረ ነው የሚሄድ ሰዓታቱ ማለት ነው። ስለዚህ ነይ ነይ እየተባለች በበቁት ቅዱሳን ሰዓታት ተቆሞ ሳለ እመቤቴ እንግዲህ ዘግቼ ስንት ጊዜ ዛሬ ማይጀ ምስጋናዋን አብሬ ላመስግን አባቶች ጋር አሉና የበቁት ባሕታዊ መጥተው ከመካከል አራባ ባሕታዊ መጡ ተባሉና ወንበር ተደርጎላቸው እዛ ላይ ሆነው ኒ ሲባል ታጠቁና ቆም አሉ። ከች አትልም። እግዚአብሔር የተመሰገነ ይሁን። እመቤታችን ከች አትልም። በቅተዋላ ከች ስትል እንዲህ ብለው ሲያዩት በግንባራቸው ድፈጠሩ። አረ ምንድነው? ምን አዙሮ ጥሏቸው ነው? ምንድነው? ምን ዛሬ ድሮ ደግሞ ግፊት አይታወቅም አይደል? የለም ዛሬ ነው መቼም በሽታውን ሰብስቦ ያወጣው ዶክተሩ ነው የነገረን እንጂ እኮ ምን እንደሆነም አናውቀውም ነበራል። እና ድፍት ሲሉ ምን አዙሯቸው ነው የወደቁ ተብሎ ያዘው ልቀቀው ተባሉ። እንደምንም አፋፍሰው ወስደው ከቤታቸው ላይ ጣሏቸው። ምን ሆነው ነው ሲባሉ አልናገርም አሉ። ዛሬ ግን እኛ ያልታየንን ታየናል።
ታየችን ማርያም ነው የሚባለው። ሚካኤልን አየሁት። አረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ የሚል ሰይጣን መጣ። አቤት ዘመን! እኔማ የሚደንቀኝ ማለት ነው እንዲያው ሊቃውንትም ሆነ ምእመና የሚደንቀኝ የእግዚአብሔር ትዕግስት ብቻ ነው። እንደ ሰም አለማቅለጡ፣ እንደ ውሃ አለማፍሰሱ ያለው ቸርነት እኛን የሚሸከምበት ጀርባው ማያመው ምን አይነት አምላክ ነው! ክብር ምስጋና ይግባው እና ኃጢአታችን የተሸከመን አምላክ ነው ማለት ነው። እና ይሄው ይላል ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አየኋለ። ሳይከፍት ገብቶ ማለት ማኅተመ ድንግልናዋን ሳይለውጥ ተጸነሰ። ማኅተመ ድንግልናዋን ሳይለውጥ ተወለደ። እስከ መጨረሻው ድረስ ይሄ ቤት ይላል እንዲያው ሕዝቅኤል ይሄ ቤት እስከ መጨረሻው ንጉሥ ገብቶበታልና ነው የሚለው በአማርኛው። ንጉሥ ገብቶበታልና እስከ መጨረሻው ተዘግቶ ይኖራል ነው። አዩ ንጉሡ ክርስቶስ ተወልዶ ማኅተመ ድንግልና እንደተዘጋ ሕቱም እንደሆነ ይኖራል ነው የሚለው። ይገርማቸዋል። እንዲህ ተብሎ የተነገረላት በምሳሌ ነበር። ዛሬማ በግልጥ ነው ወገኖቼ። እንዲሁም ኦሪት ዘጸአት ምዕራፍ 3 ቁጥር 3 ከዕፀ ጳጦስ ከሚባል ዛፍ ላይ እሳት ሰፍሮ ሙሴ አየ ይላል ነቢየ እግዚአብሔር ሙሴ። እሳት ከዕፀ ጳጦስ ቅጠል ላይ ሰፍሮ አየ። እሳቱ ቅጠሉን አያጠወልገውም ወይም አይበላውም። ደግሞ ቅጠሉ እሳቱን አያጠፋው። ለልማዱ ዛሬ መኪና ውሃ ተሸክሞ የሚመጣ መኪና ዓለም ሰልጥኖ የለ ያ እየመጣ ያጠፋዋል እንጂ ያን ጊዜ እሳት የሚጠፋ በምን ነበር? በምንድን ነው? በቅጠል አይደል ምንጨፋጨፋው ነበር በገጠሩ። በቅጠል እኮ ነው ፓላው ይባልና በቅጠል ነበር የምናስቀረው ማለት ነው። ቋያው ሁሉ በረሃው ሲነሳ በቅጠል ነበር የሚያጠፋው። ግን ቅጠሉ ከእሳቱ ጋር እሳቱ ከቅጠሉ ጋር ምን ሆኖ ታየ? ተዋህዶ ታየ አለ። ቅጠሉ ማን ነው? ሐመልማል ድንግል ማርያም ናት። እሳቱ ማን ነው? እሳተ መለኮት ክርስቶስ ነው። አያችሁት? ሐመልማሉ ነበልባሉን አላጠፋም፣ ነበልባሉም ደግሞ ቅጠሉን አላጠፋም። ሁለቱም በመዋሃድ ታዩ። መለኮት ትስብእት መለኮትን ሲዋሃድ በተአቅቦ ተዋሃዱ እንጂ መለኮት አልደመሰሰውም፣ ስጋም ደግሞ ወደሱ አልሳበውም። ሁለተኛ ኖ እሳቱ የክርስቶስ ሐመልማሊቱ እጽቱ የድንግል ማርያም። ተመልከቱ፣ እናትነቷ አምላክነቱን አልለወጠውም። አምላክነቱ እናትነቷን፣ ድንግልናዋ እናትነቷን አልለወጠም። አምላካችን እግዚአብሔር እንዲህ ብላ የታየችው በምን ነበረ? በምሳሌነት። ተመልከቱ። ዛሬማ የታየችው በቁሙ። ይሄ ዕለት እንግዲህ የተከበራችሁ የክርስቶስ ቤተሰቦች በደብረ ምጥማቅ ተራራ ላይ እመቤታችን ቅድስት ድንግል ማርያም አስቀድሞ ልጇ በዚህ ተራራ ትታያለች ብሎ ነግሯት ነበር። ወደ ኢትዮጵያ ስትመጣ የምትገለጭበት ጊዜ አለ ብሎ ነግሯት ስለነበረ ጊዜው ሲደርስ ድንግል ማርያም ቀጥታ ከመንግሥተ ሰማያት መጣችና ዙፋን ተነጥፎላት በቁሙ ደብረ ምጥማቅ ተራራ ላይ ጉብ አለች። የኔና የናንተ እመቤት በዚህ ሰዓት ኪሩቤል ወረዱ አለ። አራቱ ኪሩቤል ዙፋኑን የሚሸከሙት ኪሩቤል መተው ተንበረከኩላት። እነሆ እኛ በመብረቅ መስታይት ወይም መስተዋት ፊቱን አንድ ጊዜ ለማየት የተቸገርነለትን አምላክ አንቺ ግን 9 ወር ከ5 ቀን ጸንሰሽ ወልደሽ ሐሊብ ድንግልናዊ መልካም ሰይ ጥሩ ቆዩ ጠብቁኝ። ታዲያ መጨረሻ ላይ ይሁን፣ መጨረሻ ላይ እናርገው እና እኛ ለማየት ዙፋኑን ተሸክመን እኛ ለማየት የተጨነቅነለትን አሁን ያጠፋል፣ አሁን ምን ያደርገን፣ እንደ ሰም ያቀልጠን፣ እንደ ውሃ ያፈሰን እያልን ምን ፈራውን ሐሊብ ድንግልና 9 ወር ከ5 ቀን
ሰማይና ምድር የማይችሉትን ችለሽ ከዛስ ወልደሽ ማኅተመ ድንግልናሽ ሳይለወጥ አቅፈሽ ሐሊብ ድንግልናዊን ወተት ያጠባሽ ለአንቺ ክብር ይገባል ብለው ተንበረከኩላት ነው የሚለው። ምዕመናን 24ቱ ካህናተ ሰማይ የሰማይ ካህናት 24 ናቸው። ሳያቋርጡ እንዘያጸሩ ይሴብሑ ሳያቋርጡ ያመሰግናሉ የተባለላቸው። እንዲያውም ውስተ ስያ ሱራፊ ለስዕለትነ ደዮ አረል ሚለው እነሆ ዛሬ ማለት ነው ካህናቱ አባቶቻችን አበው ሊቃነ ጳጳሳት ቆሞሳትም እያጠኑ ሂደው ዕጣኑንን ሲያጥኑት ከየት ነው የሚደመረው? ውስተ ስያ ሱራፊ ለስዕለትነ ደዮ እኮ ነው። እነሆ ወደ ሱራፌል ማዕጠንት ወስደህ አስገባልን ብሎ ጸልያል አባ ጊዮርጊስ ዘጋስጫ። እነዚህ ካህናት ሲያጥኑ ሂዶ ከሱራፌል ማዕጠንት ነው የሚገባ። ከዛ በኋላ ሱራፌል ወስደው ለንጉሳችን ለኢየሱስ ክርስቶስ ወይም በሶስትነቱ ለሥላሴ ያጥናሉ ማለት ነው። እነዚህ መጥተው እኛ እያጠን ፊቱን ለማየት የምንቸገረው የምንጨነቀው አንቺ 9 ወር ከ5 ቀን ጸንሰሽ የወለድሽው ለአንቺ ክብር ይገባል ብለው የጸጋ ክብር ተንበረከኩላት ነው የሚለው። ይገርማቸዋል። ከዛ ሰማዕታቱ መጡ። እነ ቅዱስ ጊዮርጊስ እነ ቅዱስ ቴዎድሮስ ሌሎቹም ሰማዕታት ሁሉ በሙሉ ተሰብስበው በፈረስ በረቂቅ ያን በምድር ያሳዩት የነበረውን በረቀቀ በፈረሱ አምሳል እየመጡ አንቺ እንግዲህ ከሁሉ በላይ እመቤታችን ከፈጣሪዋ ከልጇ በታች ስትሆን ከፍጡራን ሁሉ በላይ ስለሆነች ላንቺ ስግደት ይገባሻል ብለው ሰማዕታት መጥተው የጸጋ ስግደት ተንበረከኩላት ነው የሚለው። በዚህ ቀን ማለት ነው እመቤታችን ቅድስት ድንግል ማርያም ይህን ሁሉ ካስተናገደች በኋላ ግን ምዕመናነ እስራኤልን አስተናገደቻቸው። ይገርማቸዋል። በግልጽ እኮ ነው፣ በግልጽ ወተንባላት ይሄ ይዋጋደ እኮ ነው የሚለው። እንኳንኛ በሃይማኖት የማይመስሉን ሁሉ አብረው እስቲ በተአምራቱ ይሳቡ ብላ ለነሱም አልነፈገቻቸውም። በግልጽ ላሉት አሕዛብ ማለት ነው። በግልጽ ታየቻቸው። እንዲያውም ሕፃናቱ ሁሉ ሄሮድስ የፈጃቸው 14,000 ሕፃናት እየመጡ ከፊቷ ላይ ሲጫወቱ መሐረም ሁሉ ይወረውሩላታል። መሐረሙን ተቀብላ ስታበቃ መልሳ ባርካ ስትወረውርላቸው መሐረሙን ለመሽቀዳደም ብዙዎች ሰዎች ይወድቁ ነበር። አቤት እድላችን አንድ ቀን ሳናያት! አቤት ክፋታችን በክፋት የተሞላ እንዴት! መቼ ነው ሰዎች እኮ አዩዋት። መቼ ነው ድንግል ማርያምን ለማየት ንጹሕ ልቡና የሚኖረን? መቼ ይሆን? እግዚአብሔር ንጹሕ ልቡና ይፍጠርልን። መሐረሙን እየተቃሙ ለበረከት ይወስዱት ነበር። በግልጽ እኮ ነው። ይገርማችሁ። እነሆ ምን ሆነ መሰላችሁ? ከ21 ቀን ጀምሮ አያችሁ፣ ከ21 እመቤታችን በዓሏ በ21 ሆኖ 21 እስከ 25 ድረስ ነው። ሰሞኑን ታምር እየተነበበ ነው የሚሰነብተው ማለት ነው። ስለዚህ በዛ ሁሉ በሙሉ ያን ቀን ሁሉ ዘመዶቻቸውን የሚፈልጉት እገሌ የሚባለውን አባቴ፣ እገሊት የምትባለውን እህቴ፣ እገሌ የሚባለውን እስቲ አምጪልን ሲሏት በቅጽበት አምጥታ ቁጭ ታደርገዋለች እመቤታችን ማለት ነው። ወገኖች እንዲህ እያደረገች ስትታይበት የሰነበተ በግልጥ የባረከችበት ደብረ ምጥማቅ ተራራ ላይ የታየችበት የበረከት ቀን ነው። እመቤቴ ወላዲተ አምላክ ሁላችንም ተባርከን ባካችሁ ምዕመናን። ወገኖቼ የደብረ ምጥማቅ አካባቢ ህዝብ ብሩኩ አቤት ቤተክርስቲያን! አቤት እንዴት ያለ ቤተክርስቲያን እና የተሰራ ፈረስ የሚያስጋል እመቤታችን ደብረ ምጥማቅ እኮ ተመልከቱ እንግዲህ ድሮም ከፍታ ነበራት አይደል እንዴ? በከፍታው በተራራው ላይ ነበር የታይ። ተራራው እንግዲህ ደብረ ምጥማቅ ሊሆን ነው። አያችሁ እዚሁና እመቤታችን ይሄን እንዴት ደስ ይላት ይሆን ይሄን ትልቅ ቤተክርስቲያን እያየች። ስለዚህ ወገኖቼ ይሄን ቤተክርስቲያን
ተባብራችሁ ይዛችሁታል። በጣም ነው የሚደንቀው በእውነቱ። ምዕመናን እየተረባረባችሁ ነው። የነምርን ጅራት ምን አይሉም ነው አይዙም። ከያዙሳ አይለቁም ነው እኮ። እየተረባረባችሁ ነው ያላችሁት እና ይህንን አሰርታችሁ ተሰርቶ አይተን እንዲሁ እንድናስተምርበት እንድናገለግልበት እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። በደብረ ምጥማቅ ተራራ የባረከች እመቤት ዛሬም ተባርከን